መንግስት መንገድ አንሰራም ሲላቸው 13 የመንደሩ ነዋሪዎች መዶሻና ቺዝል ይዘው ተራራውን ቦረቦሩት። ውጤቱ ግን ድንቅ ስራ ሳይሆን አስፈሪ ዋሻ ሆነ። መኪና መንዳት ለብዙዎቻችን ቀላልና አስደሳች ነገር ነው። ነገር ግን በዓለማችን ላይ አንዳንድ መንገዶች አሉ። እነዚህ መንገዶች ላይ መንዳት ማለት ከሞት ጋር ቁማር እንደመጫወት ነው። ጠባብ ገደሎች፣ የሚያንሸራትት በረዶ እና ከስር የሚጠልቅ ጥልቅ አዘቅት። ዛሬ የምናያቸው የዓለማችን 5 አደገኛ መንገዶችን ነው። በተለይ አንደኛ ደረጃ ላይ ያለው መንገድ የሞት መንገድ በመባል ነው የሚታወቀው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። አምስተኛ ጓንጓሊያን ታናል ቻይና። መንግስት መንገድ አንሰራም ሲላቸው 13 የመንደሩ ነዋሪዎች መዶሻና ቺዝል ይዘው ተራራውን ቦረቦሩት። ውጤቱ ግን ድንቅ ስራ ሳይሆን አስፈሪ ዋሻ ሆነ። ይህ መንገድ የተሰራው በ1972 ዓ.ም ሲሆን ለመጨረሻ 5 ዓመታትን ፈጅቷል። ዋሻው 1.2 ኪሎ ሜትር ርዝመት አለው። መንገዱ የሚገኘው በታይሃንግ ተራሮች ውስጥ ነው። በጣም ጠባብ ከመሆኑ የተነሳ ሁለት መኪኖች መተላለፍ አይችሉም። መንገዱ ላይ ለብርሃንና ለአቧራው ማውጫ ተብለው የተሰሩ 30 መስኮቶች አሉ። አሽከርካሪው ትንሽ ስህተት ከሰራ ወይም በመስኮቶቹ በኩል አሻግሮ ካየ የከፍታ መፍራት ሊያጋጥመው ይችላል። እዚህ ቦታ ላይ ትዕግስት ብቻ ሳይሆን የብረት ልብ ያስፈልጋል። አራተኛ ዞጂላ ፓስ ህንድ። ከባህር ወለል በላይ በ3500 ሜትር ከፍታ ላይ ከአውሮፕላን ጋር እየተጋፉ መንዳት ምን እንደሚመስል አስቡት። ይህ መንገድ ላዳክና ካሽሚርን የሚያገናኝ ብቸኛው መንገድ ነው። በከባድ በረዶ ምክንያት በአመት ለ6 ወራት ይዘጋል። መንገዱ አስፋልት አይደለም፣ አቧራማና ጭቃማ ነው። አስፈሪ ነገር ደግሞ ምንም አይነት መከለያ አጥር የለውም። በንፋስ ግፊት መኪናው ሲወዛወዝ ነፍሳችሁ በልባችሁ ትቀመጣለች። እዚህ መንገድ ላይ መኪኖች ብቻ ሳይሆኑ የቤት እንስሳትን መንገዱን ስለሚጋሩ አሽከርካሪዎች በጭቃው ላለመንሸራተትና በሺዎች የሚቆጠሩ በጎችን ላለመግጨት ከፍተኛ ትግል ያደርጋሉ። ሶስተኛ ጄምስ ዳልተን ሃይዌይ አላስካ። እዚህ መንገድ ላይ ስትገቡ መመለሻ የሌለው ጉዞ እንደጀመራችሁ ቁጠሩት። ለ660 ኪሎ ሜትር የሚረዳችሁ ሰው አታገኙ። ይህ መንገድ መጀመሪያ የተሰራው ለአላስካ የነዳጅ ቧንቧ ዝርጋታ ድጋፍ እንዲሰጥ ነው። 75 በመቶ መንገድ አስፋልት የለውም። እዚህ ያለው አደጋ ብቸኝነት ነው። መንገዱ 666 ኪሎ ሜትር ርዝመት ሲኖረው በመንገዱ ላይ የሚያጋጥሟችሁ 3 መንደሮች ብቻ ናቸው። ስልክ አይሰራም፣ ኢንተርኔት የለም። መኪናችሁ ቢበላሽ ወይም ነዳጅ ቢያልቅባችሁ በከባድ ቅዝቃዜ የመሞት እድላችሁ ሰፊ ነው። በትልልቅ የጭነት መኪኖች የሚፈጠረው የበረዶ አቧራ እይታን ዜሮ ስለሚያደርግ ብዙ መኪኖች መንገድ ስተው ገደል ይገባሉ። ሁለተኛ ፔሪ ሜዶውስ መንገድ ፓኪስታን። ወደ ተረት ሜዳ የሚወስደው መንገድ ገሃነምንም አቋርጦ የሚያልፍ ይመስላል። ይህ መንገድ በዓለም 9ኛ ረጅሙ ተራራ በሆነው ናጋን ፓርባት ስር ይገኛል። የተሰራው ከአካባቢው ነዋሪዎች በተገኘ የገንዘብ ድጋፍ ነው። መንገዱ የተሰራው ከጠጠርና ካሸዋ ሲሆን ስፋቱ ለአንድ መኪና ብቻ የሚበቃ ነው። ምንም አይነት ጥገና አይደረግለትም። አስቡት፣ ከጎናችሁ ያለው ገደል ጥልቀት ማለቂያ የለውም። መንገዱ ምንም አይነት አጥር የለውም። እናም መንገዱ በጣም ጠባብ ከመሆኑ የተነሳ መኪና መመለስ አይችልም። በአሁኑ ጊዜ መኪና እንዲነዳ የሚፈቀድለት የአካባቢው ነዋሪዎች ብቻ ናቸው። ምክንያቱም መንገዱን ጠንቅቀው የሚያውቁት እነሱ ስለሆኑ ነው። አንደኛ ሰሜን ዩንጋስ መንገድ ቦሊቪያ። በየዓመቱ ከ200 እስከ 300 ሰዎች ወደ መቃብር የሚሸኘው የሞት መንገድ ተብሎ የተሰየመው ብቸኛው መንገድ። መንገዱ ከባህር ወለል በላይ ከ4600 ሜትር ከፍታ ተነስተው በድንገት ወደ 1200 ሜትር ቁልቁለት የሚወርዱበት ነው። ይህ መንገድ በአማዞን ደን ውስጥ ስለሚያልፍ ብዙ ጊዜ በጭጋግና በዝናብ የተሸፈነ ነው። ጭቃው ያንሸራትታል። መንገዱ ደግሞ ስፋቱ 3 ሜትር ብቻ ነው። በ1983 አንድ አውቶቡስ ገደል ገብቶ 100 ሰዎችን በአንድ ጊዜ አልቀዋል። በዚህ መንገድ ላይ ለየት ያለ ሕግ አለ። ወደ ላይ የሚወጣ መኪና ቅድሚያ አለው። ወደ ታች የሚወርድ መኪና ግን በገደሉ ጠርዝ በኩል ሆኖ ማሳለፍ አለበት።
አንዲት ስህተት ወይም ትንሽ መንሸራተት መጨረሻዋ ሞት ነው። ውድ ተመልካቾቻችን እነዚህን አስፈሪ መንገዶች አይተናል። እውነት እንነጋገር ከተባለ አሁን የጠቀስናቸው አደጋዎችን እያወቅን ሚሊዮን ዶላር ቢሰጣችሁ እንኳን ከነዚህ መንገዶች በየትኛው ላይ ለመንዳት ትደፍራላችሁ? ወይስ የቆመ መኪና ይገጭም ብላችሁ እቤት ትቀመጣላችሁ? መልሳችሁን ኮሜንት ላይ አስቀምጡልን። ይህ ቪዲዮ መረጃ ሰጭና አዝናኝ ሆኖ ካገኛችሁት ላይክ እና ሼር በማድረግ ቤተሰብነቱን ያጠናክሩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን። Engineers nor trained in the fine art of road construction, thus the only thing keeping vehicles. ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።